ሰበር ዜና የትግራይ ኦርቶዶክስ ቤተክርስቲያን አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያፈነገጠ ለደቂቀ እስጢፋኖሳውያንና ለኤርትራ ኦርቶዶክስ ቤተክርስቲያን የቀረበ አስተምሮት መጀመራቸው ተሰማ። አባቶቹ የማርያም አማላጅነትን በመሳሰሉ የእምነት መሰረቶች ላይ ጥያቄ ማንሳታቸውም ታውቋል። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናሳውቃችሁ። ሰበር ዜና የትግራይ ኦርቶዶክስ ቤተክርስቲያን አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያፈነገጠ ለደቂቀ እስጢፋኖሳውያንና ለኤርትራ ኦርቶዶክስ ቤተክርስቲያን የቀረበ አስተምሮ መጀመራቸው ተሰማ። አባቶቹ የማርያም አማላጅነትን በመሳሰሉ የእምነት መሰረቶች ላይ ጥያቄ ማንሳታቸውም ታውቋል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማና ቀኖና ጋር በግልጽ የሚጋጭ እንደሆነም ታውቋል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይልቅ ለደቂቀ እስጢፋኖሳውያን፣ ለኤርትራ ኦርቶዶክስ ቤተክርስቲያንና ለካቶሊካውያን አስተምሮት የቀረበ እንደሆነም ታውቋል። በትግራይ ኦርቶዶክስ ቤተክርስቲያን አባቶች በኩል የተጀመረው እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸውን ግንኙነት የሚያበላሽ ልዩነቱንም ይበልጥ የሚያሰፋ እንደሆነም ታምኗል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ በፌዴራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት የሚያባብስ እንደሆነም ታውቋል። ዝርዝር መረጃውን ይዘናል። ጀነራል ተፈራ ማሞ እስክንድር ነጋን ማስጠንቀቃቸውና የእስክንድር ሚስጥር ማውጣታቸው ተሰማ። ጀነራል ተፈራ ማሞ የእስክንድር ሰሞንኛ እንቅስቃሴን በተመለከተ አስደንጋጭ መረጃም አውጥተዋል። ጀነራል ተፈራ እስክንድር በፋኖ ታጣቂዎች ላይ ስለፈጸመው እጅግ አስደንጋጭ ተግባርም ተናግረዋል። ጀነራል ተፈራ እስክንድር ከቴዲ አፍሮ፣ ታማኝ በየነና ሚስጥረ ስላሴ ታምራት ጋር ለመጀመር ስላሰበው ሚስጥራዊ እንቅስቃሴ አዲስ ነገር ተናግረዋል። ይህንንም በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህን ጉዳዮች በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። ሰበር ዜና የትግራይ ኦርቶዶክስ ቤተክርስቲያን አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያፈነገጠ ለደቂቀ እስጢፋኖሳውያንና ለኤርትራ ኦርቶዶክስ ቤተክርስቲያን የቀረበ አስተምሮት መጀመራቸው ተሰማ። አባቶቹ የማርያም አማላጅነትን በመሳሰሉ የእምነት መሰረቶች ላይ ጥያቄ ማንሳታቸውም ታውቋል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማና ቀኖና ጋር በግልጽ የሚጋጭ እንደሆነም ታውቋል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይልቅ ለደቂቀ እስጢፋኖሳውያን፣ ለኤርትራ ኦርቶዶክስ ቤተክርስቲያንና ለካቶሊካውያን አስተምሮት የቀረበ እንደሆነም ታውቋል። በትግራይ ኦርቶዶክስ ቤተክርስቲያን አባቶች በኩል የተጀመረው እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸውን ግንኙነት የሚያበላሽ ልዩነቱንም ይበልጥ የሚያሰፋ እንደሆነም ታምኗል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ በፌዴራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት የሚያባብስ እንደሆነም ታውቋል። በትግራይ ክልል የትግራይ ኦርቶዶክስ ቤተክርስቲያን አቋቁመናል በሚል የሚንቀሳቀሱ አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያፈነገጠ ለደቂቀ እስጢፋኖሳውያንና ለኤርትራ ኦርቶዶክስ ቤተክርስቲያን የቀረበ አስተምሮት መጀመራቸውም ተሰማ። አባቶቹ የማርያም አማላጅነትን በመሳሰሉ የእምነት መሰረቶች ላይ ጥያቄ ማንሳታቸውም ታውቋል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማና ቀኖና ጋር በግልጽ የሚጋጭ እንደሆነም ታውቋል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይልቅ ለደቂቀ እስጢፋኖሳውያን፣ ለኤርትራ ኦርቶዶክሳውያንና ለካቶሊካውያን አስተምሮት የቀረበ እንደሆነም ታውቋል። በትግራይ ኦርቶዶክሳውያን አባቶች በኩል የተጀመረው እንቅስቃሴ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸውን ግንኙነት የሚያበላሽ ልዩነቱንም ይበልጥ የሚያሰፋ እንደሆነም ታምኗል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች የጀመሩት እንቅስቃሴ በፌዴራልና በትግራይ ክልል መካከል የተፈጠረውን ውጥረት የሚያባብስ እንደሆነም ታውቋል። ባለፈው ሳምንት መጀመሪያ በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ክልል ጊዜያዊ አስተዳደርን ያፈረሰው ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ልዩነት ይበልጥ የሚያሰፋ ተከታታይ ፖለቲካዊ እርምጃዎችን መውሰድ በጀመረበት በዚህ ወቅት የትግራይ ኦርቶዶክስ ቤተክርስቲያን የሚል አዲስ መንበር መስርተው የሚንቀሳቀሱ የትግራይ ክልል አባቶች በፌዴራል መንግስትና በትግራይ ክልል መካከል ያለውን ልዩነት ይበልጥ የሚያሰፋና ተጨማሪ ውጥረት የሚፈጥር አስደንጋጭ እንቅስቃሴ መጀመራቸው ተሰምቷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሜኑ ጦርነት በትግራይ ህዝብ ላይ የተፈጸመውን የዘር ማጥፋት ወንጀል አላወገዘችም በሚል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸውን ግንኙነት ያቋረጡት በትግራይ ክልል የሚገኙ አባቶች የትግራይ ክልልን ከኢትዮጵያ ገንጥለን ሀገረ ትግራይን እንመሰረታለን የሚል የአደባባይ ንግግር ማሰማት ከጀመሩ የህወሓት አመራሮች ጋር የተመሳሰለ አቋም መያዝ እንደጀመሩም ይታወቃል። ከአንድ ሳምንት በፊት የአክሱም ከተማን ከኦርቶዶክስ እምነት ውጪ ሌላ ሃይማኖት የማይመለክባት ከኦርቶዶክስ
የኦርቶዶክስ ቤተክርስቲያን አማኞች የማይኖርባት የአልኮል መጠጥ የማይሸጥባት ቅድስት ከተማ የሚል ስያሜ የሰጡት በትግራይ ክልል የሚገኙ የኦርቶዶክስ አባቶችም የሃይማኖት አባቶች በዚህ ሳምንት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማና ቀኖናን በግልጽ የሚጥስ አስደንጋጭ አስተምሮት መጀመራቸው ታውቋል። የትግራይ ኦርቶዶክስ ቤተክርስቲያን መንበረ ሰላም በሚል መንበር የሚንቀሳቀሱ የትግራይ አባቶች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማና ቀኖና የተቃረነ አስተምሮት መስጠት የጀመሩት ባለ 12 ነጥብ መግለጫ ካወጡ በኋላ እንደሆነም ታውቋል። በትግራይ ክልል የሚገኙ የኦርቶዶክስ ቤተክርስቲያን አባቶች የጀመሩት አስተምሮት ከ200 ዓመት ገደማ በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውግዘት ከደረሰባቸው ደቂቅ እስጢፋኖሳውያን አስተምሮት ጋር የተቀራረበ እንደሆነም ታውቋል። በትግራይ ክልል የሚገኙ አባቶች እንደ ደቂቅ እስጢፋኖሳውያን የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት በሆኑት በስላሴዎቹ አንድነትና ሶስትነት ላይ ጥያቄ ማንሳታቸውም ታውቋል። በትግራይ ክልል የሚገኙ አባቶች የማርያም አማላጅነትን በተመለከተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የተለየ አስተምሮት መጀመራቸውም ተሰምቷል። አባቶቹ ስለ አድህኖ በተመለከተ ጥያቄ ያነሱ ሲሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም የኢየሱስ ክርስቶስ በወለደችበት መንገድ ላይ በጸጋ ነው ወይንስ በቅባት የሚለውን የደቂቅ እስጢፋኖሳውያን ክርክርን ዳግም እንዳነሱም ታውቋል። በትግራይ ክልል የሚገኙ የኦርቶዶክስ አባቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምባቸውን የቅዱስ ገድል የመከለስ እንቅስቃሴ እንደጀመሩም ታውቋል። አባቶቹ ከ200 ዓመት ገደማ በፊት በትማሌ ለተሰዉት አፄ ዮሐንስ ሁለተኛውን የሰማዕትነትና የቅዱስነት ስያሜ በመስጠት ታቦት የመቅረጽና በስማቸው ቤተክርስቲያን የመትከል እንቅስቃሴ እንደጀመሩም ታውቋል። በኢትዮጵያ ኦርቶዶክስ ቤተክርስቲያንና በትግራይ ክልል በሚገኙ አባቶች መካከል ያለውን ልዩነት በንግግር ለመፍታትና ግጭቱን በእርቅ ለመፍታት በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ በኩል ተከታታይ ጥረት እየተደረገ ባለበት በዚህ ሰዓት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ያፈነገጠ ለኤርትራ ኦርቶዶክስ ቤተክርስቲያንና ለካቶሊካውያን የቀረበ አስተምሮት የመስጠት እንቅስቃሴ ውስጥ መግባታቸውም በእምነቱ ተከታዮች ዘንድ እጅግ አነጋጋሪ መሆኑም ታውቋል። ጀነራል ተፈራ ማሞ እስክንድር ነጋን ማስጠንቀቃቸውና የእስክንድርን ሚስጥር ማውጣታቸው ተሰማ። ጀነራል ተፈራ ማሞ የእስክንድር ሰሞንኛ እንቅስቃሴን በተመለከተ አስደንጋጭ መረጃ ማውጥተዋል። ጀነራል ተፈራ እስክንድር በፋኖ ታጣቂዎች ላይ ስለፈጸመው እጅግ አስደንጋጭ ተግባርም ተናግረዋል። ጀነራል ተፈራ እስክንድር ከቴዲ አፍሮ፣ ታማኝ በየነና ሚስጥረ ስላሴ ታምራት ጋር ለመጀመር ስላሰበው ሚስጥራዊ እንቅስቃሴም አዲስ ነገር ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ የሆኑት ጀነራል ተፈራ ማሞ እስክንድር ነጋ ማስጠንቀቃቸው ተሰምቷል። ጀነራል ተፈራ እስክንድርን በተመለከተ አዳዲስ ሚስጥር ማውጣታቸውም ታውቋል። ጀነራል ተፈራ ማሞ የእስክንድር ሰሞንኛ እንቅስቃሴን በተመለከተ አስደንጋጭ መረጃ አውጥተዋል። ጀነራል ተፈራ እስክንድር በፋኖ ታጣቂዎች ላይ ስለፈጸመው እጅግ አስደንጋጭ ተግባር ተናግረዋል። ጀነራል ተፈራ እስክንድር ከቴዲ አፍሮ፣ ታማኝ በየነና ሚስጥረ ስላሴ ታምራት ጋር መስራት ስለፈለገው ፖለቲካም ተናግረዋል። ከወራት በፊት በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ የተሰጠውን ስልጣን እንደማይቀበል ከገለጸ በኋላ ከሚዲያ ጠፍቶ የቆየው እስክንድር ነጋ ሰሞኑን የአዲስ አበባ ሚዲያ ካውንስል የሚል አዲስ አበባ ማዕከል ያደረገ የፖለቲካ እንቅስቃሴ መጀመሩን ይፋ ማድረጉም ይታወቃል። ከዚህ ቀደም አዲስ አበባ ማዕከል ያደረገ የባላደራ አስተዳደር እንቅስቃሴ ጀመረው በኋላም ባልደራስ ለእውነተኛ ዲሞክራሲ የሚል ሀገር አቀፍ የመሰረተው እስክንድር ነጋ ከ3 ዓመት በፊት መነሻችን አማራ መድረሻችን ኢትዮጵያ የሚል መርህ ያነገበ የአማራ ፋኖ ህዝባዊ ድርጅት አፋር ታጣቂዎችን ያሰባሰበ የትጥቅ ትግል እንቅስቃሴ መጀመሩም ይታወቃል። ካፒቴን ማስረሻ ሰጤ፣ ኮሎኔል ፋንታው ሙሃቤና ፕሮፌሰር ኢያሱ አባተ በአማራ ፋኖ ህዝባዊ ድርጅት አፋር ስም ከመንግስት ጋር ተደራድረው እጅ መስጠታቸውን ተከትሎ ከወራት በፊት በአማራ ፋኖ ብሔራዊ ንቅናቄ አፋብኃን ተራ አባልነት እንደሚቀጥል አሳውቆ የነበረው እስክንድር ነጋ ባለፈው ሳምንት አዲስ አበባ ሚዲያ ካውንስል የሚል አዲስ አበባ ላይ ትኩረት ያደረገ አዲስ የፖለቲካ እንቅስቃሴ መጀመሩን ተከትሎ እስክንድር አዲስ የፖለቲካ እንቅስቃሴ ጀመረው የአማራን ትግል ለማዳከም ነው፣ የአማራን ትግል አፍርሶ ደግሞ ወደ አዲስ አበባ ተመለሰ በሚል ብዙዎች በእስክንድር ላይ ተቃውሞና ውግዘት አድርሰውበታል። በእስክንድር ነጋ ላይ ብርቱ ተቃውሞና ውግዘት ካደረሱ ሰዎች መካከል አንዱ የሆኑት ጀነራል ተፈራ ማሞ እስክንድር ነጋን በብልጽግና ፓርቲ ሰላይነት ጭምር መጠርጠራቸውም ተሰምቷል። እስክንድር ነጋ የአዲስ አበባ ሚዲያ ካውንስል እንቅስቃሴን በተመለከተ ከደጋፊዎቹ ጋር ባደረገው ውይይት ላይ በተደጋጋሚ ስማቸውን ያነሳውና የአማራ ፋኖ ትግልን ለህወሓትና ሻዕቢያ ሽጦታል የሚል ክስ ያቀረበባቸው ጀነራል ተፈራ ማሞ በትናንትናው ዕለት በሰሜን አሜሪካ ከሚገኙ የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ደጋፊዎች ጋር ባደረጉት ሚስጥራዊ ውይይት ላይ እስክንድር ነጋ የተመለከቱ በርካታ ሚስጥሮች ማውጣታቸውም ታውቋል። እስክንድር ነጋን የአማራ ትግል ለማፍረስ የብልጽግና ተልዕኮን ተቀብሎ የሚንቀሳቀስ ጥቁር ሰይጣን፣ የአማራ ወጣቶችን ስጋና ደም የበላ አረመኔ፣ በስልጣን ጥም የሰከረ አውሬ፣ በአማራ ህዝብ ጥላቻ የሰከረ ቀውስ፣ ሰው መሳይ እባብ በሚሉ ጠንካራ ቃላት የገለጹት ጀነራል ተፈራ ማሞ የቀድሞ የትግል አስተዋጽኦን አይተን ለምጣዱ ሲባል አይጧ ትለፍ የሚል የሞኝ አቋም ይዘን እስክንድር በአማራ ትግል ላይ ሲቀልድ በአማራ ወጣቶች ደም ሲጫወት ዝም ማለታችንና በእስክንድር ላይ እርምጃ አለመውሰዳችን ትልቅ ስህተት ነበር ማለታቸውን በሚስጥራዊ ውይይቱ ላይ የተሳተፉ ምንጮች ገልጸዋል። እስክንድር ነጋ የፋኖን ትግል የአማራ ህዝብ ታሪካዊ ጠላት ለሆኑት ህወሓትና ሻዕቢያ ሽጦታል በሚል በተደጋጋሚ ያቀረባቸውን ክስ ያስተባበሉት ጀነራል ተፈራ ማሞ
እስክንድር ነጋ ፋኖን በመከፋፈል የጎጃም ፋኖን እርስ በርስ በማጋጨት የሸዋ ፋኖን በመበተን የወሎ ፋኖን በማዳከም መክሰሳቸውም ታውቋል። የፋኖ ትግል የተበላሸው እስክንድር እጁን ያስገባ ሰዓት ነው ያሉት ጀነራል ተፈራ ማሞ በህይወታቸው የሚቆጫቸው የእስክንድርን ህይወት ለማዳን ህይወታቸውን ያጡ የአማራ ልጆችን ሲያስታውሱ እንደሆነ መናገራቸውን ምንጮች ገልጸዋል። በእስክንድር ነጋ ስንት የአማራ ልጆች አልቋል? ባለፈው ዓመት ጅሩ ላይ በጠላት ተከቦ እሱን ለማትረፍ ከ100 በላይ ፋኖች በአንድ ቀን አልቀዋል ያሉት ጀነራል ተፈራ ማሞ እስክንድር ከዲያስፖራ የሰበሰበውን ገንዘብ የት እንዳደረሰ እንደማያውቁም ገልጸዋል። ከዲያስፖራ እርዳታ እንደሚጎርፍለት እናውቃለን፣ ነገር ግን ሰራዊቱ ቅማል እየበላው ነበር የሚታገለው በማለት የተናገሩት ጀነራል ተፈራ ማሞ እስክንድር ከዲያስፖራ የሰበሰበውን ገንዘብ ለግል ጥቅሙ በማዋል በሚል ከሰውታል። የአማራን ወጣት ሲያስጨርስ የቆየው እስክንድር ነጋ አሁን ደግሞ የአዲስ አበባ ካውንስል ብሎ የመጣው እንደለመደው ባልተጠና መንገድ አስገብቶ የአዲስ አበባን ወጣት ለማስጨፍጨፍ ነው ያሉት ጀነራል ተፈራ እስክንድር በዙሪያው ላሉ ሰዎች ቴዲ አፍሮ፣ ታማኝ በየነና ሚስጥረ ስላሴ አብረውኝ እየሰሩ ነው፣ ከቴዲ አፍሮና ከታማኝ በየነ ጋር አብረን ለመታገል ተስማምተናል የሚል ወሬ እያናፈሰ ነው የሚል ክስ በእስክንድር ላይ አቅርበዋል። ጤነኛ መስሎኝ በተደጋጋሚ ልመክረው ሞክሬያለሁ፣ መጨረሻ ላይ ግን እስክንድር ጤነኛ እንዳልሆነ አረጋግጫለሁ ያሉት ጀነራል ተፈራ ከዚህ በፊት በሱዳን በኩል ከሀገር ለመውጣት ሞክሮ አልተሳካለትም፣ በጅቡቲ በኩል ሙከራ እያደረገ እንደነበረ ማውቃለሁ። ምናልባት ተሳክቶለት ከኢትዮጵያ ወጥቶ ሊሆን ይችላል። በግሌ በአሁኑ ሰዓት ለአማራ ህዝብ ትግል ብቻ ሳይሆን ለራሱም ጤና ሲባል እስክንድር ከሀገር የሚወጣበት መንገድ መፈለግ አለበት። የምትቀርቡት ሰዎች የአዲስ አበባ ንቅናቄ ምናምን እያሉ ትርጉም የሌለው እንቅስቃሴ ውስጥ ከሚዳክር ራሱን ገለል እንዲያደርግ ምከሩት፣ ካልሆነ ግን እስክንድር ብዙ እድሜ አይኖሩም የሚል ምክር መስጠታቸውን በሚስጥራዊ ስብሰባ ላይ የታደሙ ምንጮች ገልጸውልናል።